ጥንታውያኖቹ የተረዱት አሁን የዚህ ዘመን ሳይንስ ቀስ በቀስ እየተጠቀመበት ያለው ነገር የሰው አእምሮ ማሰቢያ ብቻ አለመሆኑን ረቂቅ መሳሪያ መሆኑን ነው። አንጎል ከ11 ዳይሜንሽኖች ወይም ልኬቶች ጋር እንደሚገናኝ ጥንታውያኑ ያውቁ ነበር። ማንኛውንም ጥያቄ ለመመለስና ችግሮችን ለመፍታት ወደ እነዚህ ዳይሜንሽኖች ወይም ልኬቶች በአእምሯቸው መጓዝ እንደሚችሉ ተምረዋል። ዛሬ ኮምፒውተሮች ተመሳሳይ ነገር ያደርጋሉ። ኳንተም ማሽኖች ሰዎች ከሚያስቡት በላይ በፍጥነት መልስ ለማግኘት ወደ ተለያዩ ጽንፈ ዓለማት መመላለስ ይችላሉ። እውነታው ግን ከሰዎች የበለጠ ኮምፒውተሮች ብልህ አይደሉም። ሰዎች የራሳቸውን የሆነውን እንዴት እንደሚጠቀሙ ስለረሱት ነው። የተለያዩ ዳይሜንሽኖች ወይም ልኬቶችን መንካት የቻለ ሰው በፍጥነት አንድ ነገር መግለጥ ይችላል፣ በጥልቀት ያያል፣ እውነታዎችን ማንቀሳቀስ ይችላል። ቅድመ አያቶቻችን የወደፊቱን አይተነብዩም ነበር፣ ይልቁንስ በትክክል ያውቁት ነበር። ልኬት በልኬት ንብብርን በንብብር ልክ ኳንተም ኮምፒውተሮች ዛሬ እንደሚያደርጉት። ሰው የተገደበ አይደለም። ጥያቄው እንደዚህ ዘመን ሰዎች አሁንም እያሰብን ነው ወይስ እንደ ቅድመ አያቶቻችን ለማሰብ ዝግጁ ነን?